እግዚአብሔር ኢያሪኮን ሊያጠፋት ሲፈልግ ከተማ ውስጥ የነበሩ ሰዎች ፍጹም አመፀኞች እግዚአብሔርን ማይታዘዙ ነበሩ። ስለዚህ በኢያሱ አማካይነት ሁለቱ ሰላዮች ከስጢም ተነስተው ወደ ኢያሪኮ ከተማ ገቡ። እዚያ ከተማ ላይ ደግሞ አንዲት ሴት ትኖር ነበር፣ ረአብ የተባለች ጋልሞታ። ወደዚች ሴት እነዚህ ሁለቱ መልእክተኞች አመሩ። እሷን በጣም ደስ በሚል ሁኔታ በክብር ተቀብላ አስተናገደቻቸው። እግዚአብሔር ለእስራኤል በየመንገዱ የሰጣቸውን ታላላቅ ድሎች እየተረከች በእነሱ መደመሟን ደግሞ በህዝቡ ፊት የገባውን በህዝቡ ልብ ውስጥ በእነሱ በተደረገው ተአምራት የገባውንም ፍርሃት በሚገባ አስረዳቻቸው። በእነዚህም በጣም ተገረመች። እግዚአብሔር በእነዚህ መልእክተኞች ጀርባ ላይ እንዳለ መሰከረችላቸው። ስለዚህ በፍጹም ቅንነት ሰዎችን ወስዳ ሸሸገቻቸው። ጥቂት እንደቆዩ ነበር እጅግ በጣም የሚያስፈሩና የሚያስደነግጡ የንጉሱ መልእክተኞች ወደ እሷ የመጡት። እሷንም ጠርተው እንደዚህ አላት፣ አሁን ወደ አንቺ የመጡትን ጸጉረ ልውጦችን በአስቸኳይ አውጫቸው የሚሉ በጣም የሚያስፈሩ የሚያወጣጡ መልእክተኞች